ሃይማኖት ከባድ ማስጠንቀቂያ ደረሳት። አርፈሽ ተቀመጪ። ሃይማኖት ግርማ ሰሞኑን የብዙዎችን ትኩረት እየሳበች ነው። እቺ አርቲስት ሰሞኑን ሙዚቃዋን ለማስደመጥ ባለመ መልኩ ከፍተኛ እንቅስቃሴ በማድረግ ላይ ትገኛለች። ሃይማኖት ግርማ አልበሟን እንዳስመረቀች በተገለጸበት ዕለት ጉርሻ ፔጅ ሃይማኖት በጩቤ ፊቷ አካባቢ ተወግታ እንደነበርና ለ12 ዓመታት ያህል ከሙዚቃ የራቀችውም በዚሁ በፊቷ መጎዳት እንደነበር ዘግቧል። ሃይማኖት በተወሰነ ሚዲያዎች ላይ ቀርባ ፊቷ ሙሉ በሙሉ ከጥቅም ውጪ ሆኖ እንደነበር በጥቁር አንበሳ ሆስፒታልና በሱዳን ሕክምና እየወሰደች እንደነበር ገልጻም ነበር። ሃይማኖት በእሷ ላይ ጉዳት ያደረሰው የልጇ አባት እንደሆነ ማስረድታለች። የትኛው ባሏ እንደሆነ ግን በይፋ አልተናገረችም። አሁን ደግሞ የቀድሞ ባለቤቷ ሃይማኖት ግርማ ስልታዊ የሆነ የስም ማጥፋት ዘመቻ እያካሄደች በመሆኗ ከዚህ የስም ማጥፋት ተግባሯ በአፋጣኝ እንድታቆም የሚያሳስብ መረጃ በትግረኛ እየተላለፈ ይገኛል። ሃይማኖት ግርማ በቤቷ ውስጥ የራሷ ጂም ቤት ያላት፣ የራሷ የመዋኛ ገንዳ ያላት የቅንጦት ኑሮ የምትኖር አርቲስት ነች። ይህን የቅንጦት ኑሮ እንድትኖር ያስቻላት የልጆቿ አባት በመሆኑ በከንቱ የስም ማጥፋት እንድትቆጠብ የሚል መረጃ በስፋት እየወጣም ይገኛል። ጉደኛዋ ሃይማኖት በጩቤ ተወጋው ባለችበት አንደበት አሁን ደግሞ የሲኒ ስባሪ ፊቴን የጎዳው ስትል ትናገራለች። በጩቤ ተወጋው ካለች በኋላ እንደገና ሐሳቧን ቀይራ በሲኒ ስባሪ ነው ፊቴን የተጎዳውት ማለቷ ብዙዎችን እያስገረመ ይገኛል። ሃይማኖት ግርማ ከዚህም በተጨማሪ ለ12 ዓመታት ከሙዚቃ ርቅ ያለው ካለች በኋላ አሁን በቅርቡ ደግሞ እኔ ሙዚቃ ካወጣው 17 ዓመት ሆኖኛል የሚል መረጃም ይዛ ወጥታለች። ሃይማኖት በተለያዩ ሚዲያዎች ላይ እየቀረበች የምትናገራቸው ንግግሮች የተለያዩ መሆናቸው ብዙዎችን እያስገረመ ይገኛል። ሃይማኖት ግርማን የሚደግፉ የሚመስሉ ጋዜጠኞች፣ ነገር ግን በከሳሽ በኩል ሃይማኖት የላከቻቸው ጋዜጠኞች የተባሉ ግለሰቦች ደግሞ ሃይማኖትን የደበደባት፣ ሰብአዊ ጉዳት ያደረሰባት ሌተናል ጀነራል ታደሰ ወረደ ናቸው የሚል ክስ አቅርበዋል። ሌተናል ጀነራል ታደሰ ወረደ ሃይማኖት ግርማን እንዳገቡ ወይም ግንኙነት እንዳላቸው የሚያሳይ አንድም ማስረጃ አልተገኘም። ነገር ግን የሃይማኖት ደጋፊ ጋዜጠኞች ቀዳሚ ተከሳሽ ያደረጉት ጀነራል ታደሰ ወረደን ማድረጋቸው ብዙዎችን እያስገረመ ያለ እውነታ ሆኗል። ሃይማኖት ግርማ በተለያዩ ሚዲያዎች እየገረበች የልጅ አባት ባሌ ፊቴን አበላሽቶታል እያለች እየከሰሰች ነው። ማን ነው ፊትሽን ያበላሸው የሚለውን ለመመለስ ግን ተቸግራለች። በሌላ በኩል በሌሎች ጋዜጠኞች ጀነራል ታደሰ ወረደ ነው አደጋ ያደረሰባት የሚል ውንጀላም እየቀረበ ይገኛል። የጀነራል ታደሰ ወረደ አድናቂዎችና ወዳጆች ሃይማኖት ግርማ በጋዜጠኞች በኩል ስም ከማስጠፋት እንድትታቀብ እናሳስባለን ሲሉ ገልጸዋል። ሃይማኖት ግርማ ዳኒ ቦይ ከተባለው ድምፃዊ ጋር ፍቅረኛ እንደነበረች ይታወቃል። ከዳኒ ቦይ በኋላ ደግሞ ከሚኒሊክ ዘለቀ ጋር ጋብቻ ፈጽማ አንድ ልጅ መውለድ ችላለች። ነገር ግን ሚኒሊክ ዘለቀ በጻፈው መጽሐፍ ላይ ሃይማኖት ሚኒሊክን በጦር መሳሪያ ዝውውር ከሳው እስር ቤት ገብቶ ለተወሰነ ወራት ታስሮ ነበር። ብዙ መካሰስ ደርሰውም ነበር። ለማንኛውም ስለ ሃይማኖት ግርማ የቀድሞ ባሏ የጻፈው ጽሑፍ ወደ እናንተ አድርሰን ዝግጅታችንን እንቋጭ። በፍቅር ተገፋው፣ ለፍቅር ስል መኪናዬን ሸጥኩ። ሚኒሊክ ዘለቀ። የሃይሚ አልበም ተሰርቶ ተጠናቆ ነበር። ከድምፃዊ አብነት አጎናፍር የወሰድኩት ግጥምና ዜማ የአጠቃላይ ስራዋን ደረጃ ከፍ እንዳደረገላት በብዙ ባለሙያዎች ተመሰከረ። ተሰርቶ ከተጠናቀቀው አልበም ውስጥ አንዱ ነጠላ ዜማ ተብሎ ተለቀቀ። የህንድ ቃናና ቃላት ያሉበት ይህ ዘፈን ተቀባይነቱ ከጠበቀው በላይ ሆነ። ሃይሚ የምትሰራበት የኃይልዬ ምሽት ክለብ ገበያው እጅግ ጨመረ። በዚህ መካከል ደመዟ ስንት እንደሆነ ጠየቅኳት። በኩራት 2000 ብር አለችኝ። ካሴቴ ገበያ ላይ ሲውል ደግሞ የተወሰነ ብር አስጨምረዋለሁ። ከጠበቅኩት እጅግ ያነሰ ስለነበር የሃይሚ የደሞዝ እርካታ አንጀቴን አላወሰው፣ አሳዘነችኝ። ካሴቱ ላይ እኮ በጣም ደክመናል። ገበያ ላይ ሲውል አንቺ ባሰብሽው ጥቂት ጨማሪ መስራት እኮ ጉዳት ነው አልኳት። 3000 ቢያደርግልኝም አለች። አዎ 4000ስ? ዝም አልኳትና የራሴን ማሰብ ጀመርኩ። ስለ ሃይሚ ቁጭት አድሮብኛል። ይህ በዚህ እንዳለ በአንድ የቅርብ ጓደኛዬ በኩል የራስ ማታዝ ናይት ክለብ ባለቤት አዲስ ካሴት ያወጣ ዘፋኝ በደህና ዋጋ ሊቀጥር እንደሚፈልግ ሰማው። በዚያው ጓደኛዬ በኩል ተዋውቂ ያወራን። ከኔ በላይ እሱ ፍላጎት አሳየ። ነጠላ ዜማዋ የፈጠረውን ተቀባይነት ተንተርሶ በወር 5000 ብር ሊከፍላት፣ ካሴቷ ሲወጣ 10000 ብር ሊያደርግላት ተስማማን። እንደሮጥኩ ሄጄ ነገርኳት። እባክህ ዝም ብሎ ነው እንደዚህ አይከፍልም አለችኝ። ወደዚያው ሄድን። ሃይሚ ደርበብ እንዳለች መስተንግዶው ቀረበች። እኔ ወደ ዋናው ጉዳይ እንግባ አልኩ። እስከዚያ ጊዜ ድረስ እባክህ ዝም ብሎ ነው እንደዚህ አይከፍልም ያለችበት የጥርጣሬ መንፈስ ላይ ነበረች። ምንም መጓጓት አላሳየችም።
የናይት ክለቡ ባለቤት ያልኩትን ሲነግራት እንደ አዲስ መደንገጧ ትዝ ይለኛል። ስንወጣ አንተ ጉደኛ ከቦይፍሬንድነትም አልፈህ በጉልበት ማናጀር ይሆንክ አይደል አለችኝ። ደስታዋ ከቁጥጥር በላይ ሆኖ ፊቷ ላይ ይፍለቀለቅ ነበር። ሃይሚ ፍቅር ከማናጀርነትም ይበልጣል፣ ጉዳትሽ ይሰማኛልና ነው። ልክ ነህ። በዚህ አይነት ኃይልዬ ቤት እየተበዘበስኩ ነበር ማለት ነው። ማታ ደውላልኝ ፍልቅልቅ እያለች አይገርምም? ምንም ናይት ክለብ ስገባ የደሞዝ ነገር አነሳውባቸው። ሳያንገራግሩ 3000 ብር አድርገንልሻል፣ ካሴትሽ ሲወጣ እጥፍ እንከፍልሻለን አሉኝ። እኔ ገርበብ ያደረግኩላት በር ይበልጥ እየተከፈተ ነው ስላሰብኩ አይኗን እንዳበራውላት ተሰማኝ። ለማንኛውም ነገ በቀጠሯችን እንገናኝ ብያት ስልኩን ብዘጋም ጉዳዩ አይምሮዬ ውስጥ አልተቋጨም ነበር። የናይት ክለቦቹ ባለቤት ለአንድ ድምፃዊ ይህን ያህል ከከፈሉ ወጪያቸው ብዙ ነው ማለት ነው። የሙዚቃ መሳሪያ፣ ተጫዋቹ፣ ድምፃዊው፣ አስተናጋጁ፣ ባርማኑ፣ ቦዲጋርዱ፣ ጽዳቱ፣ ፈታሹ፣ አከንፋሹ። ያም ሆኖ ይሄ ከዚህ ሁሉ ወጪ በኋላ ካላተረፉ መቼም አይሰሩ እና ወደፊት አንድ አቅጣጫ እንድመለከት ያደረገኝ የሐሳብ መስመር ነበር ናይት ክለብ መክፈት። ይሄንን ስነግራት ሃይሚ እብድነህ በሚል አተያይ ገረመመችኝ። ግድ የለሽም አዲሱ ካሴትሽ ሲወጣ ይሞከር፣ ካልሆነ መዝጋት። አቦ አትበድ፣ ቀስ በቀስ ነው እንጂ በአንድ ጊዜ ናይት ክለብ ባለቤት ይኮና። ይሞከር። ዛሬ በውስጧ ሐሳብ የመጫር ቀን ነበር። ቆይቼ ግን አነሳባታለሁ። አብሰልስ ላይ ደረሰችበት ላይ እናወራለን። እንዳልኩትም እኔ ቤት ሆና ዳግም አነሳውባት። እኔ በኋላ ይህን ስራ እንድሰራ አደፋፍረኸኝ ጉድ እንዳታደርገኝ። ግድ የለሽም፣ በስራው እርግጠኛ ከሆንክ አብረኸኝ በሼር መስራት አለብህ። ጥሩ። አንተ ቀለል ያለ ቤት ከዚህ በፊት ናይት ክለብ ተሰርቶበት የማያውቅ ርካሽ ቤት ትፈልጋለህ። ይህችን ቤትን ባሳመርክበት ሁኔታ እድሳቱን፣ ዲኮሩን ትጨርሳለህ። የሙዚቃ ባንዱንም ማደራጀት ደግሞ የኔ ስራ ይሆናል። አተረፍንም ከሰርንም የጋራ ነው። ጥሩ። በዚያውም አንድ ቤት መኖር እንጀምራለን። ግንኙነታችንም ይፋ ይወጣል። ከህይወት ከኑሮ ከዚች ምድር የምፈልገው የመጨረሻ ግብ የመጨረሻ ንግግሯ ውስጥ ተጠቃሎ ደረሰኝ። እቅፍ በማድረግ ብቻ የመስማማት መጠኔን አስረዳዋት። አቅፊያት ቆየው። ወደ ናይት ክለብ የጋራ ባለቤትነት ጅማሮ። እጄ ላይ በቂ ገንዘብ የለም። ሚኒባሴን ልሸጠው አስቤያለሁ፣ ግን ደግሞ ቶሎ ላይሸጥ ይችላል። ከራሴ ጋር እንደማወራ ሁሉ አልጎመጎምኩላት። የኔም የካሴት ውል ማከፋፈል ስለሆነ በቅርብ ብር እጄ ላይ አይገባም አለችኝ። ምን እናድርግ? እስኪ አስቢ። አሰበች። ለሙዚቃ ባለቤቷ የካሴቷን ማስተር ሰተናት ብር እንበደራት። መኪናው ሲሸጥ እንመልስላታለን፣ ወይም የናይት ክለቡ ስራ ጥሩ ከሆነ ከሱ ላይ እንከፍላታለን። በጣም አሪፍ ልበል እንጂ እንደዚህ አይነት ዕዳ ውስጥ እንድትገባ አልፈለኩም። ቤቱን መከራየት ያለብን መኪናው ከተሸጠ በኋላ ነው ብዬ ደመደምኩ። በእንዲህ አይነት ሁኔታ ትኩረቴን መኪና መሸጡ ላይ አደረግኩ። ሚኒሊክ ለምንድን ነው ችላ ያልከው አለችኝ። ችላ አላልኩም፣ መጀመሪያው መኪናው ይሸጥ ብዬ ነው። ምን ተነጋገርንና? አይ ማለቴ አንቺ ዕዳ ውስጥ ገብተሽ ኪሳራ ፈርተህ ነው እንዴ? አይደል? እኔ ግን ትገፋፋኛለህ አይደለም? ካልሆነ ተነጋግረን የለም እንዴ? ግድ የለም፣ ስራውን በመተማመን ነው መጀመሪያ ያለብን። ይገባኛል። እኔ አንቺን ማጣት ብቻ ነው የምፈራው። ይገባሻል አይደል? በእንዲህ አይነት ሁኔታ አንቺን ማጣት አልፈልግም። ወዲያው ለማውቃቸው ሁሉ የክለብ አፋልጉኝ ዜና በተንኩ። ለስራው የሚሆን ቤት ማግኘት ግን አዳጋች ሆነብኝ። የማውቃቸውን ደላሎች ሁሉ ነገርኩ። ከዚህ ጎን ለጎን የሃይሚ ካሴት ሊለቀቅ አንድ ሳምንት ብቻ ቀርቶት ነበር። የማስተዋወቁንና ፖስተር የመለጠፉን ስራ የተረከብኩት እኔ ነበርኩ። ቀን እሷ ስትተኛ እኔ ከተማውን አካልላለሁ። ፖስተሩን ስበትን ሃይሚን ያየ ሁሉ እንዴት ታምራለች የማይል የለም። እስኪ በእናትህ ፖስተር ጨምርልን። ከሁሉም በላይ የገረመኝ የአንድ የሙዚቃ ባለቤት ነበር። ገና ፖስተሩን ሲያይ የኔ ቆንጆ እንዴት እንደምወዳት አትጠይቀኝ። ፖስተሩ እስኪጨማደድ ሳመው። እንዲህ ያሉ ብዙ ገጠመኞች ያስረዱኝ ነገር ቢኖር ለሃይሚ ያለኝ ትኩረት ሆነ። የአያያዝ ጥብቀት ላላ ካለ ለመሞጭለፍ ያሰፈሰፈው ብዙ መሆኑ ነው። ወርቅ ተሸክሞ በሽፍቶች መካከል እንደማለፍ ሆኖ ታየኝ። የራሴን የመሯሯጥ ኑሮ ትቼ ለፍቅር ዘጥ ስል ይመሻል። ካሴቱ ገበያ ላይ ከዋለም በኋላ ስቲከርና ከቨር አሰራጭ የነበረው እኔ ነኝ። ደስ የሚለው ግን ልፋቴ ሁሉ መና አልቀረም። ስራው ተደማጭና ተወዳጅ ሆነ። የውክቢያ ኑሮዬ ውጤት ስላመጣ መመናተሌን አላመረርኩትም። ከካሴት ስራው በተጨማሪ ናይት ክለብ የሚከራይ አለ ያሉኝ ቦታ ሁሉ በመገኘት ያለው። ከብዙ ሙከራ በኋላ በአንድ ጓደኛዬ ጥቆማ ሞንዲያል እንደሚከራይ ሰማው። ስበር ሄጄ ኃላፊውን ባናግረው እኛ በሼር እንሰራለን እንጂ አናከራይም አለኝ። ሃይሚ ይህን ስትሰማ ቱጋለች። ድሮስ በየሰበቡ ከኔ ለመለየት ነው እንጂ እንዴት ሞንዲያል ይከራያል?
ባለፈው ደውለውልኝ በ25 ከመቶ ባለቤትነት እንስራ ብለውኛል ነበር። ተነጫነጨች። እኔ ተስፋ አልቆረጥኩም። ምንም ምክንያት ቢወራ እንኳን በሰው አፈላልጌ ባለቤቷን አገኘዋት። በእርግጥም አከራይቸው አላውቅም። ነገር ግን አሁን ካለው የገበያ ሁኔታ ባከራየው ምንም አይደል። በቅርቡ ለስራ ወደ ፈረንሳይ ስለሚሄድ እንዲያውም ጠቅልሎ ማከራየቱ ሳይሻል አይቀርም አለችኝ። የሴትየዋ ሁኔታ ሳይ ብዙ ልምድ ያላት ዲፕሎማት እንጂ ናይት ክለብ አከራይ አትመስልም። ታዲያ ከኔ ጋር ጨረስን አልኳት። ብቻህን ነህ? አይ ከአንድ ጓደኛዬ ጋር ነው። ለስራው አዲስ በመሆናችን እርሶም ከጎናችን ሆነው ይረዱናል። ይኸውልህ፣ ስምህን ማን ነበር ያልከኝ? ምኒልክ። ይኸውልህ ምኒልክ፣ ግድ የለም እሺ አንቺ በለኝ። እሺ በቃ ግድ የለም፣ ኃላፊነቱን ወስደህ በጥንቃቄ ከያዝግልኝ ለረጅም ጊዜ ላከራይ እችላለሁ። ኧረ ግድ የለም። ጥሩ። አሁን ለጊዜው ለ1 ዓመት ከነሙሉ ዕቃው ከነሙሉ የሙዚቃ መሳሪያዎቹ ጋር በወር 14,000 ብር ትከፍለኛለህ። ተከራከርኩ፣ አስተዛዝኜ ለመንኩ። በመጨረሻ 12,000 ብር ላይ ቆማ አልነቃነቅም አለች። ተማክሬ ልምጣ በሚል ስልኳን ተቀብዬ ተለየዋት። ለሃይሚስ ነግራት አትቀልድ፣ እውነት አይታመንም በሚል አጀብ ሰማችኝ። በኋላም ስልክ ደውዬ የናይት ክለቡን ባለቤት እዚያው ክለቡ ውስጥ ቀጠርኳት። ሃይሚን ስታያት ጥሩ፣ ግን ምኒልክ ያልከኝ የነበረው እኔ ብቻዬን ነው የምሰራው ነው። ጓደኛ ያልከው ድምፃዊ ሃይሚ መሆኑን በግልጽ አልነገርከኝም እንጂ እኔ ለድምፃውያን ሼር እንጂ ኪራይ መስጠት አልፈልግም ነበር። መቼም አንዴ ሆኗል። እሷም ቢሆን ልጄ ነች፣ እወዳታለሁ። በመጨረሻም መኪናዬን ሸጬ ተደራድሬ መከራየት ቻልኩ።